ሰማዩ በቁስል ያበጠ ወይን ጠጅ ቀለም ነበረ። አውሎ ነፋስ ከመምጣቱ በፊት የሚከሰት አይነት ቀለም። አየሩ ከባድ ነበር። በጨው ሽታና በሌላ ነገር፣ በጥንታዊ ነገር፣ በተሳሳተ ነገር ተወጥሮ ነበር። ከገደሉ ስር ያለው ባህር በንዴት ይናወጥ ነበር። ሞገዶቹ ድንጋዮቹን እንደ ነፃ ለማውጣት የሚሞክር ግዙፍ ቡጢ ይመቱ ነበር። በገደሉ ጫፍ ላይ አንዲት ሴት ቆማ ነበር። ስሟ ኢራ ነበር። ምንም እንኳን ለዓመታት ባትናገረው አንድ ጊዜ የወደቀ መልአክ ሚስት ነበረች። የብርሃን ፍጡር፣ ጨለማን የመረጠ። አሁን ግን ሙሉ በሙሉ ሌላ ነገር ሆኗል። የኢራ ለውጥ ቀስ በቀስ በመጀመሪያ የማይታወቅ ነበር። የጀመረው ባለችበት ዓለም ውስጥ እንደማትገባ በሚሰማት ስሜት ነበር። ባሏ አዛዜል ከጠባቂዎቹ አንዱ ነበር። ወደ ምድር ወርደው የሰው ሚስቶችን ከወሰዱት መላእክት። እነዚህ መላእክት ውብ ነበሩ። የሚያበሩ አይኖችና በጣም የተረበሸውን ነፍስ እንኳን ሊያረጋጋ የሚችል ድምፅ ነበራቸው። ነገር ግን ውበታቸው ወጥመድ ነበር፣ ወደ ጥፋት የሚመራ መረብ። መላእክት በወደቁ ጊዜ ከነሱ ጋር ትርምስ አመጡ። ለሰው ልጆች ሊያውቁት የማይገባቸውን ምስጢሮችን አስተማሩ። የጦርነት ጥበብ፣ የጦር መሳሪያዎችን መስራት፣ የተከለከለ እውቀት፣ ማታለልና በሌላ ዓለማዊ ውበታቸው የተደነቁ ሚስቶችን ወሰዱ። ኢራ ከነሱ አንዷ ነበረች። አዛዜል በሰጣት ፍቅር ወደደችው። ነገር ግን ያ ፍቅር ዋጋ አስከፈለ። መላእክት ሲባረሩ ሚስቶቻቸው ቀርተዋል። ከሰማይ ወይም ከምድር ባልሆኑ ፍጥረታት ጋር በመዋሃዳቸው ምልክት ተደርጎባቸዋል። ኢራ በገደሉ ላይ ቆመች። ባዶ እግሮቿ ጫፏን ይዘው ንፋሱ በፀጉሯ ላይ ይጎትት ነበር። ረዥምና በብርና በጥቁር የተሸበሸበ አይኖቿ ቀደም ሲል ለስላሳ ቡናማ የነበሩት አሁን ጨረቃ በውሃ ላይ እንደምታንጸባርቅ ባልተለመደ ብርሃን ያበሩ ነበር። በአጥንቶቿ እና በደሟ ውስጥ ያለውን ለውጥ ይሰማት ነበር። ከሰው ዓለም ጋር የማይገናኝ ሌላ ነገር እየሆነች ነበር። ለውጡ በድምጿ ጀመረ። ሁልጊዜም ቆንጆ ነበር፣ ነገር ግን አሁን የበለጠ ነገር ነበር። ስትዘምር አየሩ የሚያብረቀርቅ ይመስል ነበር እና ባህሩ ራሱ እንደሚያዳምጥ ዝም ይል ነበር። በባህር ዳርቻ የሚኖሩ አሳ አጥማጆች ስራቸውን አቁመው ወደ ባህር ይመለከቱ ነበር። አይኖቻቸው ደብዝዘው ልባቸው ሊሰሙት በማይችሉት ናፍቆት ተሞልቶ ወደ ገደሉ በሚጎትታቸው የእሷ ድምፅ ይከተሉ ነበር። እንደ የእሳት እራት ወደ ነበልባል ወደ እርሷ ሲደርሱ ወደ ሞታቸው ትዘምርላቸው ነበር። ድምጿ ከጫፉ በላይና ወደ ባህር ይስባቸው ነበር። ኢራ ለምን እንደምታደርጓት ነበር። ሰዎቹን አልጠለችም፣ በጭንቅ አላስተዋለቻቸውም። ድምጿ የራሱ ፈቃድ ያለው ይመስል ነበር። መቆጣጠር የማትችለው ኃይል ሳይረን እየሆነች ነበር፣ ወይም ደግሞ መጥሜድ። ወንዶችን ለማሳሳት የተረገሙ የወደቁ መላእክት ሚስቶች አንዷ ነበረች። ሌሎች ሴቶችም እየተለወጡ ነበር። መኖራቸውን ድምፃቸው በሩቅ ዘፈኖች ውስጥ እንደሚያስተጋባ በአእምሮ ውስጥ ይሰማታል። የመላው ዓለም ተበታትነው ነበር፣ እያንዳንዳቸው ከተለየ የውሃ ክፍል ጋር የተሳሰሩ። ወንዝ፣ ሐይቅ፣
ባህር ከእንግዲህ ሰው አልነበሩም፣ ግን ገና ሳይረን አልሆኑም። በመሆኑ ሁኔታ ውስጥ ተጠምደው በመካከል ተይዘው ነበር። ኢራ አይኖቿን ጨፍና ነፋሱ ድምጿን እንዲሸከም ፈቀደች። የጠፋ የናፍቆት ወደ አመድ የተለወጠ የፍቅር ዛፍ ነው። ከስር ያለው ባህር በምላሹ ጮኸ። ሞገዶቹ ከፍ ብሎ ተነሱ። በድምጿ ውስጥ ያለውን ኃይል የሰሙት ልክ እንዲሁ እንደሚረብሽና እንደሚጠቀልላት ይሰማታል። በባህር ዳርቻ ያሉት ወንዶች እግሮቻቸው ወደ እርሷ ይንቀሳቀሱ፣ አይኖቻቸው በገደሉ ላይ ይሰማታል። ፍርሃታቸውን፣ ፍላጎታቸውን፣ አቅመቢስነታቸውን ይሰማታል እና ጫፍ ላይ የሚወጡበት ጊዜ ሰውነታቸው እንደ ድንጋይ በአየር ላይ ሲወድቅ ይሰማታል። ዘፈኑ ሲያልቅ ኢራ አይኖቿን ከፈተች። ባህሩ እንደገና ጸጥ አለ። ሞገዶቹ በድንጋዮቹ ላይ በቀስታ ይንጫጫሉ። የአሳ አጥማጆቹ አስክሬን ጠፋ። በውሃው ተውጦ ምንም ጸጸት፣ ምንም የጥፋተኝነት ስሜት አልተሰማትም። ምንም ነገር አልተሰማትም። የወደቁት መላእክት እና ሚስቶቻቸው ታሪክ የቆየ ነበር፣ ግን አልተረሳም። በባህር ዳርቻው ባሉ መንደሮች ውስጥ ሰዎች ስለ ሳይረኖች በገደሉ ላይ ስለሚኖሩና ወንዶችን ወደ ሙት ስለሚዘምሩ ውብ ሴቶች ያንሾካሾካሉ። ሳይረኖቹ የወደቁት መላእክት ሚስቶች እንደሆኑ፣ ለባሎቻቸው ኃጢአት የተረገሙ እንደሆኑ ይናገራሉ። ሳይረኖቹ በእውነት ሴቶች ሳይሆኑ ነፍስን ሊወጋ የሚችል መሳሪያ ድምፅ ያላቸው ጭራቆች እንደሆኑ ይናገራሉ። ነገር ግን እውነቱ ከዚህ የበለጠ የተወሳሰበ ነበር። የወደቁት መላእክት ሚስቶች ዕጣ ፈንታቸውን አልመረጡም። ከራሳቸው ቁጥጥር ውጭ በሆነ አውሎ ነፋስ ተጠርገው ነበር። ሕይወታቸው ከራሳቸው የበለጠ ኃይለኛ በሆኑ ፍጥረታት ምርጫ ተቀደደ። መላእክትን ወደዱ እና ፍቅር ማምለጥ ወደማይችሉት እርግማን አሰራቸው። ኢራ መላእክቶቹ የወደቁበትን ቀን ታስታውሳለች። በአትክልቱ ውስጥ ቆማ ነበር። እጇ በሮማን ጭማቂ ተበክሎ ነበር። ሰማዩ ሲከፈት መላእክት እንደ ኮከቦች ወደ ምድር እየተንደረደሩ ሰውነታቸው እሳትን እየጎተተ ወደቁ። አዛዝኤል ከነሱ መካከል ነበር። ክንፎቹ ተቃጥለው ፊቱ በንዴት ተጣመመ። በአትክልቱ ውስጥ አረፈ። ሰውነቱ አበቦቹን ከስሩ ቀጠቀጠ። ኢራ ወደ እርሱ ሮጠች። ልቧ በፍርሃትና በፍቅር እየመታ ልትረዳው ሞከረች። ነገር ግን ገፋት። ተይኝ አለ። ድምፁ ከባድና ጉሮሮ የተዘጋ ነበር። ምን እንደተፈጠረ አታውቂም። ነገር ግን ኢራ ቆመች። በእርሱ ላይ ያለውን ለውጥ፣ ብርሃኑ እንዴት እንደደበዘዘ፣ ውበቱ እንዴት ወደ ጨለማ የበለጠ አደገኛ ነገር እንደተለወጠ አየች። ያኔ ለእርሷ እንደጠፋ፣ የምትወደው ሰው እንደሄደ ተገነዘበች። ሌሎቹ ሚስቶች በቀጣዮቹ ቀናት ተሰበሰቡ። ፊታቸው በድንጋጤ እየደበዘዘ፣ አይኖቻቸው በሐዘን የደነደኑ እርስ በርሳቸው ለመጽናናት ሞከሩ። ነገር ግን ምንም መጽናኛ አልተገኘም። ባሎቻቸው ሄዱ እና
እነሱ ቀሩ። ከሰማይ ወይም ከምድር ባልሆኑ ፍጥረታት ጋር በመዋሃዳቸው ምልክት ተደርጎባቸዋል። ለውጡ ቀስ በቀስ ጀመረ። በመጀመሪያ የማይታወቅ ነበር። የማይረጋጋ ስሜት ብቻ ነበር። ሊረጋጋ የማይችል ጭንቀት። ከዚያም ለውጦቹ መጡ። ድምጾቹ የበለጠ ቆንጆ፣ የበለጠ ኃይለኛ ሆኑ። አይኖቻቸው ባልተለመደ ብርሃን ያበሩ። ቆዳቸው በጨረቃ ብርሃን የሚያብረቀርቅ ይመስል ነበር። ሴቶቹ ለመደበቅ ሞከሩ፣ ነገር ግን አልቻሉም። እየተለወጡ ሌላ ነገር እየሆኑ ነበር። ኢራ የባህሩን ጥሪ ለመስማት የመጀመሪያዋ ነበረች። እንደ ሹክሹክታ ጀመረ። በጭንቅ ልትሰማው የምትችለው ድምፅ፣ ነገር ግን እየጠነከረ የበለጠ አጥብቆ ተናገረ። እስከምትሰማው ድረስ ከምድር ጥልቅ፣ ከባህሩ ልብ የሚመጣ የሚመስል ዘፈን ዜማ ነበር። ወደ ገደሉ፣ ወደ ውሃው እየጎተተ ጠራት። ለመቋቋም ሞከረች፣ ነገር ግን ድምፁ በጣም ኃይለኛ ነበር። ከበባት። አእምሮዋን፣ ልቧን፣ ነፍሷን ሞላው። ሌላ አማራጭ አልነበራትም። መከተል ነበረባት። ወደ ገደሉ ስትደርስ መዘመር ጀመረች። ሌሎቹ ሚስቶችም እየተለወጡ ነበር። ኢራ እነሱን ይሰማቸው ነበር። ድምጻቸው በአእምሮዋ ውስጥ እንደ ሩቅ ዘፈኖች እያስተጋባ በመላው ዓለም ተበታትነው ነበር። እያንዳንዳቸው ከተለየ የውሃ ክፍል ጋር የተሳሰሩ። አንዳንዶቹ ሰፊ ውቅያኖሶች ዳርቻ ላይ ነበሩ። ሌሎች ደግሞ የወንዞች ዳርቻ ወይም የሐይቆች ጠርዝ ላይ። ከእንግዲህ ሰው አልነበሩ፣ ግን ገና ሳይረን አልሆኑም ወይም መርሜድ በመሆን ሁኔታ ውስጥ ተጠምደው በመካከል ተይዘው ነበር። ኢራ እነሱን ለመድረስ ከነሱ ጋር ለመገናኘት ሞከረች፣ ግን ምንም ጥቅም አልነበረው። በጣም ርቀው ነበር። ድምጻቸው በጣም ደካማ ነበር። ህመማቸውን፣ ግራ መጋባታቸውን፣ ፍርሃታቸውን ትሰማ ነበር፣ ግን ልትረዳቸው አልቻለችም። ልክ እንደሷ ብቻቸውን ነበሩ። ያገናኛቸው ብቸኛ ነገር እርግማኑ ቀስ በቀስ ወደ ሳይረን እየቀየራቸው ያለው ለውጥ ነበር። ይህ እርግማን በሰማያት የተጣለባቸው ለባሎቻቸው ኃጢአት ቅጣት ነበር። መላእክት ተጥለው እስከ ፍርድ ቀን ድረስ በምድር ሸለቆች ታስረው ነበር። ነገር ግን ሚስቶቻቸው ቀርተዋል። ወንዶችን ለማሳሳት እና ወደ ሞት ለመሳብ ሳይረን እንዲሆኑ ተረግመዋል። ኢራ ለምን እርግማኑ እንደተጣለባቸው አታውቅም ነበር። መላእክትን መውደድ አልመረጡም ነበር። በውድቀታቸው መወሰድን አልመረጡም። ከራሳቸው ቁጥጥር ውጭ በሆነ አውሎ ነፋስ ውስጥ ንጹሐን ተይዘው ነበር። ነገር ግን ሰማያት ምሕረት አላሳዩ። ተለይተዋል። ሕይወታቸው ማምለጥ በማይችሉት እርግማን ተቀደደ። አለፉ እና የኢራ ለውጥ ቀጠለ። ድምጿ የበለጠ ኃይለኛ፣ ዘፈኖቿ የበለጠ አሳዛኝ ሆኑ። የሰሟት ወንዶች ጥሪዋን መቋቋም አልቻሉም። ቤታቸውን፣ ቤተሰቦቻቸውን፣ ሕይወታቸውን ትተው ድምጿን ተከትለው ወደ ገደሉ ይሄዱ ነበር። ወደ እርሷ ሲደርሱ ወደ ሞታቸው ትዘምርላቸው ነበር። ኢራ ለምን እንደምታደርገው አታውቅም ነበር። ሰዎቹ አልጠላቸውም።
በጭንቅ አላስተዋለቻቸውም። ድምጿ የራሱ ፈቃድ ያለው ይመስል ነበር። መቆጣጠር የማትችለው ኃይል ሳይረን እየሆነች ነበር፣ ወይም መርሜድ። ሰብአዊነቷ ከእያንዳንዱ ቀን ጋር እየራቀ ነበር። አጭርና ሩቅ ጊዜያት ነበሩ። ማን እንደነበረች የምታስታውስበት። በህዝቡ መካከል አንድ ፊት ታያለች፣ አዛዜልን የሚያስታውሳት ሰው እና ለቅጽበት ልቧ መርሳት በማትችለው ፍቅር ይጎዳል። የአትክልቱን ስፍራ ሮማንን አዛዝኤል ከመውደቁ በፊት እንዴት እንደተመለከታት ታስታውሳለች እና የጥፋተኝነት ስሜት፣ የጸጸት ስሜት ይሰማታል። ነገር ግን እነዚያ ጊዜያት በጭራሽ አይቆዩም። መዝሙሩ እንደገና ይጠራታል እና ድምጿ ከሞገዶቹ በላይ ከፍ ብሎ ወንዶች ወደ ሞት ትመራለች። ሌሎቹ ሚስቶችም እየተለወጡ ነበር። ኢራ እነሱን ትሰማቸዋለች። ድምጻቸው እየጠነከረ የበለጠ ኃይለኛ እየሆነ ሳይረን እየሆኑ ነበር። ሰብአዊነታቸው እርግማኑ ሲይዛቸው እየራቀ። ከእንግዲህ እነዚያ ሴቶች አልነበሩም። ሌላ ነገር፣ ጨለማ፣ የበለጠ አደገኛ ነገር ነበሩ። ኢራ ለውጡ ሲጠናቀቅ ምን እንደሚሆን አታውቅም ነበር። እውነተኛ ሳይረን የባህር ፍጥረታት ለዘላለም ከውሃው ጋር የተሳሰሩ ይሆናሉ ወይስ በዚህ የመሆን ሁኔታ ውስጥ ተጠምደው በሁለት ዓለማት መካከል ተይዘው አንዱን ሙሉ በሙሉ መተው ወይም ሌላውን መግባት ሳይችሉ ይቀራሉ? አታውቅም ነበር። የምታውቀው ነገር ቢኖር እርግማኑ የማይቀር መሆኑን እስከምትሆን ድረስ እስከምትጣመም ድረስ ከነበረችው ሴት ምንም ነገር እስኪቀር ድረስ ይቀጥላል። አውሎ ነፋሱ በሰባተኛው ቀን ተከሰተ። ሰማዩ ወደ ጥቁር ተለወጠ እና ባህሩ በቁጣ ተነሳ። ሞገዶቹ ምድርን በሚያንቀጠቅጥ ኃይል በገደሉ ላይ ተከሰቱ። ኢራ በገደሉ ጫፍ ላይ ቆመች። ጸጉሯ ፊቷን እየገረፈ፣ አይኖቿ ባልተለመደ ብርሃን እያበሩ የአውሎ ነፋሱን ኃይል በውስጧ ያለውን ሁከት እንዴት እንደሚያንጸባርቅ ተሰማት። መዘመር ጀመረች። ድምጿ የነፋሱንና የሞገዶቹን ጩኸት ከፍ አድርጎ የጠፋ የናፍቆት ወደ አመድ የተለወጠ የፍቅር ዘፈን ነበር። ምላሽ የሚሰጥ ይመስል ነበር። ሞገዶቹ ከፍ ብለው፣ ነፋሱ እየጠነከረ፣ በባህር ዳርቻው ያለው ወንዶች ዘፈኗን ሰምተው ወደ እርሷ መንቀሳቀስ ጀመሩ። አይኖቻቸው ደብዝዘው ልባቸው ሊሰየሙት በማይችሉት ናፍቆት ተሞልቶ ኢራ ወደ ሞታቸው ዘመረችላቸው። ድምጿ ከጫፉ በላይ እና ወደ ባህር ይስባቸው ጀመር። የመጨረሻው ሰው እስኪወጥቅ፣ አውሎ ነፋስ እስኪያልፍና ባህሩ እንደገና እስኪረጋጋ ድረስ አላቆመችም። ዘፈኑ ሲያልቅ ኢራ አይኖቿን ጨፈነች። በእርሷ ላይ ያለውን ለውጥ፣ ሰብአዊነቷ እንዴት እየራቀ በጨለማ የበለጠ ኃይለኛ ነገር እየተተካ እንደሆነ ይሰማታል። ሳይረን እየሆነች ነበር። ድምጿ መሳሪያ፣ ልቧ ባዶ። አይኖቿን ከፈተችና ወደ ባህሩ ተመለከተች። ውሃው አሁን ጸጥ አለ። ሞገዶቹ በድንጋዮቹ ላይ በቀስታ ይንጫጫሉ። የወንዶቹ አስክሬን ጠፋ። በጥልቁ ተውጦ ኢራ ምንም ጸጸት፣ ምንም የጥፋተኝነት ስሜት አልተሰማትም። ምንም ነገር አልተሰማትም። ሌላ ነገር ነበረች፣ ከሰው ዓለም ጋር የማይገናኝ ነገር። ሳይረን ነበረች ወይም
መርሜድ የባህር ፍጡር ከውሃው አፍ እና ከፈጠራት እርግማን ጋር የተሳሰረች በገደሉ ጫፍ ላይ ስትቆም ድምጿ እንደገና ሲነሳ ወደ ኋላ መመለስ እንደሌለ ተገነዘበች። ለውጡ ተጠናቀቀ። ሳይረን ነበረች ወይም መርሜድ እና ዘፈኗ ወንዶችን ለዘላለም ወደ ሞት ይስባቸዋል። የወደቁት መላእክት ሚስቶች ሳይረን ወይም መርሜድ ሆኑ። ድምጻቸው መሳሪያ፣ ልባቸው ባዶ። ከእንግዲህ ሰው አልነበሩ፣ ግን በእውነት ጭራቆች አልነበሩ። በመካከል ተይዘው በመሆን ሁኔታ ውስጥ ተጠምደው ነበር። ሕይወታቸው ማምለጥ በማይችሉት እርግማን ተቀደደ። ድምጻቸው ከሞገዶቹ በላይ ሲነሳ ወደ ኋላ መመለስ እንደሌለ ተገነዘቡ። ሳይረን ነበሩ ወይም መርሜድ ነበሩ እና ዘፈናቸው ወንዶችን ለዘላለም ወደ ሞት ይስባቸዋል። እሺ ለዛሬ እንግዲህ ይዤላችሁ የመጣሁት መርሜድ ወይም በአፈ ታሪክ ወይም በተለያዩ ፊልሞች ላይ የምናውቃቸውን የባህር ፍጡራን የሚባሉትን ከወገብ በላይ የሰው አካል ከወገብ በታች ደግሞ የአሳ ሰውነት ያላቸውን መርሜድ የሚባሉትን ስለሚባሉት ፍጡራን ነበር። እነኚህ ፍጡራን በትክክል አሉ እንዳሉም ማረጋገጫው በመጽሐፈ ሄኖክ ላይ በግልጽ ተቀምጧል። በቀጣይ ቪዲዮ ላይ በደንብ ተንትኜ ደግሞ ስለሱ ከወደቁት መላእክቶች ጋር እንዴት እንደተገናኙና እንዴት እነሱም በባሎቻቸው ምክንያት እንደተረገሙ ጭምር በደንብ አብራርቼ እሰራላችኋለሁ። ለዛሬ ግን ይህን ነው ይዤላችሁ የመጣሁት። ከወደቁት መላእክቶች መካከል በይበልጥ ስሟ ገነን ብሎ የወጣችዋን ሴት የእሷን ታሪክ ጭምር ነበር የሰራሁላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ድጋፎ አይለየን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። ስለተከታተሉኝ አመሰግናለሁ።